ነገር በምን አይነት መንገድ በጣም ነው የሚያስጠላው። ምን አድርገናል? እንዴ ይኸውልህ አብሮሽ ካለሽ ሰው ጋራ ዘላለም መኖር ትችያለሽ ብለኸኛል። አንድ እንደዛ እኮ ያልኩበት ምክንያት ነገር ስለምትበይ ነው። እኔ ረስቼዋለሁ። አሁን ሩታ ረስቼው ነበር። እኔ ደግሞ አረሳውማ። እኔን ነው ዝቅ እያደረከኝ ያለው ሰው ፊት ሁሉንም ነገርማ ማለት ነው። ያንዳንዷን ማውራት ነገር አረሳውም። ሪስፔክት ከንግግርህ ነው የሚጀምረው። ሰው ፊት እንዴት ነው አክት የምታደርገው? እኔን ስታይ ገብቶሃል? ሩታ አሁን ማለት ነው ችግርሽ ምን እንደሆነ ያውቃለሽ? ያው አንዴ አይደለም ባለፈ ነገር ግን ብለሽ ቁስል ብቻ ነው እንዴ? ለምንድን ነው የምትደግመው ታዲያ? አንተ መታረም አትችልም እንዴ? ሁሌ አንድ አይነት ሰውስ መሆን አይሰለችህም እኮ? የሰው ልጅ ያው በቃ ይናደዳል። ሲናደድ ደግሞ የሚናገረውን አያውቅም። ምናልባት ስናደድ ብዙ ነገር ተናገርሽ ሊሆን ይችላል። ኧረ በእናትህ በጣም ነው እንዴ የምትናደደው? ሩታ እየቀለድኩ እኮ አይደለም። ሲቀጥል ደግሞ አንቺም ጋር ሰዎች እየመጡ ማይሆን ነገር እየነገሩሽ ነው። እኔም ጋር ሰዎች እየመጡ በመሀላችን ማይሆን ነገር እየተናገሩ ነው። ስለዚህ እነዚህን ሰዎች ዙሪያችን ላይ ያሉ ሰዎች እናጽዳና እኔና አንቺ እናውራ ነው። ሁላቸውም እንዳሉ